ብልትሉ ትፈልጋለሁ የሰው ልጅ ምንም ያህል ኃጢአት ቢሰራ ኃጢአቱ ሰማይ ጠቀስ ቢሆን ምድር ቢሞላ የምድር ባህር ቢያክል የአላህን ፍቅር ማሸነፍ የሚችል ኃጢአት የሰው ልጅ መስራት አይችልም በንስሐ እስከተመለሰ ድረስ የአላህን ፍቅር የአላህን እዝነት ማሸነፍ የሚችል ኃጢአት የሰው ልጅ መስራት አቅሙ የለውም አደም አጥፍቷል فتلقى آدم من ربه كلمات በጣም የሚገርማችሁ ነገር አደም ሲያጠፋ ማጥፋቱን ሲያውቅ በጣም ነው የተሰማው he felt sorry በጣም ነው ያዘነው አላህን እንዳመፀ ስላወቀ በጣም አዘነ decent የሆኑ people ጫዋ የሆኑ ሰዎች ስርዓት ያላቸው ሰዎች ጥፋት ሲያጠፉ ራሳቸውን ነው የሚወቅሱት I did a mistake እኔ ነኝ ስህተት የሰራሁት ይህን ማለት አይገባኝም ነበር ይህን ማድረግ አይገባኝም ነበር እኔ ነኝ ስህተተኛው ብለው ጫዋ የሆኑ ስነ ምግባር ያላቸው ሰዎች ራሳቸውን ይወቅሳሉ በተቃራኒ ኢንዲሴንት የሆኑ ሰዎች ከስነ ምግባር ውጪ የሆኑ ሰዎች ራሳቸው ጥፋት አጥፍተው አንተን ይወቅሷል ራሳቸው ጥፋት አጥፍተው መንግስትን ይወቅሳሉ ራሳቸው ጥፋት አጥፍተው ስራ አርፍዶ መጥቶ በትራንስፖርት ያሳባል ማታቆ ፊልም ሲያይቋድሮ ነው ኢንዲሴንት የሆኑ ሰዎች ያጠፉትን ጥፋት በሌሎች ነው የሚያላክኩት አደም አለይሂ ሰላም በጣም amazing one of the amazing quality of Adam ከአደም የሚገርም ኳሊቲዎች መካከል አንዱ ከአደም የሚገርም ስብዕና መካከል አንዱ አደም ጥፋት ሲያጠፋ ጥፋቱን አመነ ጥፋት አጥፍቻለሁ የሚገርማችሁ አደም አለይሂ ሰላም ጥፋትን ሲያጠፋ ይቅርታ ጌታውን ከመጠየቁ አስቀድሞ ጥፋቱን ያመነው አንዳንድ ጊዜ በባልና በሚስት መካከል ባል ያጠፋል ይቅርታ አጠያየቁ ጥፋቱን እንዳላመነ ያስታውቅበታል ይቅርታ ከመጠየቁ ይልቅ ለኔ መቅደም ያለበት ጥፋቱን ማመን መቻል አለበት ካመነ ጥፋቱን ዳግም አይደግመው በሌላ ጊዜ አይደግመው ብዙዎቻችን ጥፋታችንን የማመን ችግር አለብን የብዙዎች ትዳር ችግር ይሄ ነው ሚስት ጥፋቷን አታምንም ባል ጥፋቱን አያምንም እሱ ላጠፋው እሷን ይወቅሳል እሷ ላጠፋችው እሱን ትወቅሳለች በየትኛውም ህይወታችን ይሄ ነው መንግስት ላጠፋው ህዝብ ይወቀሳል ህዝብ ላጠፋው መንግስት ይወቀሳል ጓደኛ አጥፍቶብህ ማመን ሲገባው ጥፋቱን አንተን ይወቅሳል ከአደም አለይሂ ሰላም የተማርነው ትልቁ ጥልቅ ነገር ምንድነው ከተባለ የሰው ልጅ ጥፋቱን ማመን መቻል አለበት ጥፋታችንን ያመንን እንደሆነ የአባታችንን መንገድ ተከትለናል ጥፋትን ማመን የብልሆች መንገድ ነው ጥፋትን ማመን የጨዋነት መገለጫ ነው ጥፋትን ማመን የስነ ምግባር መገለጫ ነው የመልካም ስነ ምግባር መገለጫ ነው ምክንያቱም እኛ ሰዎች ነን እኛ እናጠፋለን እንሳሳታለን I did a mistake sorry አጥፍቻለሁ ይቅርታ ጥፋቴን አምኛለሁ ግን ብዙ ሰዎች ግን ይገርመኛል በጣም ከኩራተኝነት የተነሳ ጥፋታቸውን ማመን አይፈልጉም አባታችን ግን ኩራተኝነትን አውልቆ ነው የጣለው I did a mistake አጥፍቻለሁ ከአላህ ረህመቱ የተነሳ ለአደም አለይሂ ሰላም ምህረት ማሳየቱ ብቻ ሳይሆን ኃጢአት ሲፈጽም ከጌታው ምህረትን የሚጠይቅበት ቃላት ማስተማሩም ጭምር ነው فتلقى آدم من ربه كلمات آدم ከጌታው ዘንድ ቃላቶችን ተቀበለ ከሊማት ጀሞ ቂላ ፕሉራል ነው ግን ጥቂት ፕሉራል ነው በአረበኛ ሁለት አይነት ፕሉራል ነው ያለው ኦኬ ጀሞ ቂላ አለ ጀሞ ከስራ አለ ከሊማት ጀሞ ቂላ ነው ጥቂት few words ጥቂት ቃላቶችን ከጌታው ተቀበለ ይላል ይሄ ቃል የተቀበለው ቃል ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين የሚለው የሱረቱ አልአራፍ ምዕራፍ 7 ቁጥር 23 አያ ነው ከአላህ ጋር የታረቀበት አያ ነው የአባትና የእናታችንን ዱዓ ነው ዛሬም ድረስኛ የምናደርገው فتلقى آدم من ربه كلمات آدم ከጌታው ዘንዳ ቃላትን ተቀበለ አላህ አደም አለይሂ ሰላም ስነ ምግባር ያለው ጨዋ አባት የሰው ልጆች ሁሉ አባት ጨዋ መሆኑን ስለሚያውቅ አደምን ኃጢአት ከፈጸመ በኋላ አትንካ ያልኩትን ስለነካ ትንሽ ላሰቃየው እንኳን አላለም
فتلقى آدم من ربه كلمات سميرة آدم እንዳዘነ ሲያውቅ ወዲያውኑ መጸጸቱን ሲያውቅ ጥፋቱን እንዳመነ ሲያውቅ አላህ ወዲያውኑ ተውበትን በር ነው ያሳየው የተውበትን መንገድ ነው ያሳየው فتاب عليه በጣም የሚያምረኝ አያ ነው فتاب عليه literally እና figurative speech literally እና figurative translation አለው ቃል በቃል ትርጉሙ فتاب عليه ማለት ተውበቱን ተቀበለው ማለት ነው አላህ ተውበቱን ተቀበለው ንስሐውን ተቀበለው فتاب عليه ማለት ፊቱን አዞረለት ማለት ነው ልክ figurative speech ነው metaphorical speech ነው ኦኬ ዘይቤያዊ አነጋገር ነው ፈሊጥ አነጋገር ነው ኃጢያት ስንሰራ ጌታ ጀርባውን ይሰጣናል ለአደም ጀርባውን ነው የሰጠው በተውበት ሲመለስ ፊቱን ነው ያዞረለት አካላዊ አይደለም እያወራቸው ያሉት ሚስቴ ጀርባዋን ሰጣኛለች ምንም እንኳን አታናገረኝም ቢል ፊዚካል አይደለም በቃ ትኩረት አትሰጠኝም ማለት ነው አላህ ኃጢያት ሲፈጽም በምህረት ሲመለስ በተውበት ሲመለስ فتاب عليه ወደሱ ተመለሰለት ፊቱን አዞረለት አላህ ፊቱን ወደኛ በንስሐ ስንገባ በዚህ በታላቁ ወር በረመዳን አላህ ፊቱን ወደኛ ያዞርልን በምህረት አባታችንን እንደጎበኘው በምህረቱ እኛንም ይጎብኛል ብዙዎቻችን ከነፍሴ ጭምር በብዙ ኃጢያት ባርነት ውስጥ እንገኛለን ኃጢያት ከኛ ውስጥ ያልሰራ ኃጢያት ከኛ ውስጥ የማይሰራ ማንም የለም አያለው ካለ ከመላእክት ጎራ እንመደበዋለን ታዲያ ከአባታችን ምን እንማራለን ጥፋትን ማመን በጌታ ፊት መንበርከክ ጌታን መማፀን አጥፍቻለሁ በድያለሁ ለክብሬ ማይገባኝን ነገር ፈጽሜያለሁ ብለን በንስሐ ልንመለስ ይገባል የንስሐ ፓወሩ ይሄ አያ በጣም የሚገርም ነው ከብዙዎች አስተሳሰብ የምንለይበት አያ ነው በእኛ እምነት በቁርአን አስተሳሰብ የውርስ ኃጢያት የሚባል ነገር የለም አዳም ምህረት ሳያገኝ ከገነት ተባሯል ብለን አናምንም ምህረትን የተጠየቀ እንደሆነ ጌታ ምህረት የሚሰጥ ጌታ ነው ያለን ምህረትን ጠየቀ ምህረትን ሰጥቶታል ይቅርታ አጥፍቻለሁ አለ ይቅርታውን ተቀብሎታል ከመስዋዕትነት ይልቅ ምህረትን የሚሻ ጌታ ስለሆነ ልብ በሉ አደም አለይሂ ሰላም ሲያጠፋ አደም ባጠፋው ምክንያት እኛ የተቀጣንበት ምንም አይነት ምክንያት የለም በአዳም ምክንያት ልጆቹ የሚቀጡበት ምንም አይነት ምክንያት የለም በህጋዊ ስርዓትም እንኳን ጭምር ነው አደም ጥፋት አጥፍቷል ጥፋቱን አምኗል ይቅርታ ጠይቋል ይቅርታ ተደርጎለታል end of the story ታሪኩ እዛ ላይ አብቅቷል እንጂ በአዳም ምክንያት የወረስነው ምንም አይነት ነገር የለም ምንም ላው በጣም የሚገርማችሁ ኦሪጂናል ፎርጊቭነስ ነው ያገኘው የውርስ ኃጢያት ሳይሆን ያገኘነው ከአደም ልንወርስ የሚገባው ጌታ ይመራል የሚለው ሐሳብ ነው فتلقى آدم من ربه كلمات فتاب عليه إنه جملة توكيد there is no doubt about it እርሱ በርግጥ አላህ هو ضمير متى دغامي ضمير الشان إنه هو التواب الرحيم እርሱ እኮ ተዋብና ረሂም ነው ይላል ተዋብ ማለት ነው ንስሐን ተቀባይ ማለት ነው ባሮች ንስሐ በሚገቡበት ጊዜ አጥፍተናል ብለው በሚንበረከኩበት ጊዜ እንባቸውን ሲያፈሱ አላህ ይቀበላል እንዴት አላህ ተውበት ማድረግ እንፈልጋለን ብሎ እጁን ይመልሳል እናንተ እንዴት አይነት አስተሳሰብ ነው የምናስበው ምንም አይነት የሰው ልጅ ኃጢያት ቢሰራ ወደ ጌታው ዘንዳ የመጣ እንደሆነ ጌታው በደስታ ይቀበላል فتاب عليه إنه አው ለአደም ብቻ እንዳይመስላችሁ إنه እርሱ እኮ አላህ ብሎ ማለት هو እርሱ التواب الرحيم ነው ተዋብ ነው ማለት ተውበትን ይቀበላል الرحيم ነው እዝነቱ ከአምሮ በላይ የሆነ ነው ተውበታችንን የሚቀበለው እዝነቱ ከአምሮ በላይ የሆነ ስለሆነ ነው ታዲያ አደም ከጌታው ጋር የነበረውን ጸብ ያስታረቀው ከአላህ ጋር የተበጠሰው የነበረውን ድልድይ ሊቀጥል ያደረገው ንስሐ ነው ተውበት ነው ከአደም ትልቁ የምንማረው ነገር ተውበትን ማዘግየት ከልጆቹ አይጠበቅም አባታችን አደም አለይሂ ሰላም አጠፋ ጥፋቱን አመነ አጠፋ ወዲያውኑ ሳይውል ሳያድር ከጌታው ምህረት ጠየቀ የሸይጣን ሲስተም ምንድነው አንቺ ገና ወጣት ነሽ አንተ ወጣት ነህ አቦ ሪላክስ አርግ ምን ተምታካብደው ረጋበል እና ታዲያ አንተ እቺን ኃጢያት ብትሰራ ስንቶች አሉ አይደል እንዴ በኃጢያት ባሪ ሲዋኙ አታያቸው ምን ነከሌ እርሷው ባካን አታካብድ እንደዚህ አይነት ውስጥ ሰነ ግን እኛ ጌታን መች እንደምንገናኝ አናቀም ወጣቶኛ አልሞትም ብሎ ነው ሰው የሚያስበው አይደል ግን እንደዛ አይደለም ቀጠሮ ሲመጣ አንድ ሰከንድ እንኳን መቆየት አንችልም እኛ አላህ ነን ወሱ ተመላሾች ነን ስንመለስ እንደ አባታችን ንጹህ ሆነን መሆን መቻል አለበት
ከአባታችን የአባታችን ተምሳሌት ሆነን መሆን ቻለን